የሴክስ ጉዳይ ምንም እንትን አይደለም፣ መደራደሪያ ሀሳብ አይደለም ማለት ሴክስ የወንድ ብቻ ፍላጎት አይደል? ሴክስ የጋራ ነው፣ በቃ የጋራ ስሜት ነው። ወንድ ልጅ ሴክስ አርጎ እኔ አርግዤ ስለወለድኩኝ ወንድ ልጅ ብቻ ሰጪ ሴትን ተቀባይ የሚያደርገው ራሱ ትክክል አይደለም። ሀሳቡ ራሱ የሱ ሀሳብ ማለት ነው። እና በግልጽ ማውራት ትዳር ላይ እንደሚያድን ወንድ ልጅ ጠባቂ አለማድረግ ሴክስ ላይ ለማኛ አለማድረግ ትክክል ኃጢያትም ስለሆነ ማለት ነው። ያገቦት ለምንድን ነው ባሌን ለምን ያገቦት ኃላፊነት መወጣት ያልኩ ለዛ ነው። ገባ ግዴታዬ ምንድን ነው? ግዴታ ብቻ ነው ትዳር ላይ ያልኩት ለምንድን ነው? ግዴታ እሱ ነው። እያንዳንዱ ግዴታዎች እዛ ውስጥ ይካተታሉ ማለት ነው። የኔ ግዴታ ምንድን ነው ለባሌ ማድረግ ያለብኝ? ገባ ሴክስ እንደ ኢሹ ተነስቶ ትዳር በጥብጦ ሰው ሲለያይ ታያለ። ቀላል ነገር ነው ሴክስ። ትናንትና ስታደርገው የነበረው ዛሬ ህይወት መንገድ እየያዘ ሲመጣ ለአንተ ከባድ የሚሆንበት ምክንያት ምንድን ነው? በግልጽ ስለ ሴክስ ጉዳይ ማውራት ወይ ደግሞ ሴክስን ወንድ ልጅ እንደ ጠባቂ አድርጎ ማሰብ የሴቶች ድክመት ነው ብዬ ነው ማስበው። እሱ በጣም ብዙ ሰዎች ስለ ሴክስ ስለማወራው ከዛ አንፃር ነው ሴቶች ሰዎች የሚሉት እንደዛ። እና ምንድነው ስለ እሱ ዲቴል ማውራት እንደው እንፈልጋለሁ ስለ ሴክስ ጉዳይ ማለት ነው። በግልጽ ማውራት ያስፈልጋል ትዳር ውስጥ። ቦርደር የሚባል ነገር የለም ትዳር ውስጥ፣ ምንም የለም ቦርደር። መነጋገር ያስፈልጋል። ግልጽ ማውራት አለብህ፣ ራስ መጠበቅ አለብህ። ግልጽ ሴክስ ንጽህና ይፈልጋል። ሰው ንጹህ ሰው አሁን ንጹህ ሰው ሲሆንና የሆነ ጠረን ሲኖርህ አንድ አይደለም። ጠረንህ ጭምር ንጹህ መሆን አለበት ለትዳርህ። ይሄ የሴት ብቻ ጉዳይ አይደለም፣ የወንድም ሚስትህ አንተ ጥሩ ነህ ጠረን ከሌለህ መናገር አለባት በግልጽ። ባሏ ነህ በቃ ጥሩ አይደለም ውሃ ነው የሚያስለቅቀው። እያንዳንዱ እዚህ ምድር ላይ የሚመጡ ጠረኖችን የሚያስለቅቀው ምንድነው? ውሃ አይደል? በቃ ሚስትህም እንደዛ ብትሆን ጥሩ ጠረን ባይኖራት በግልጽ መናገር የለብህም። በእኛ ሀገር ካልቸር ግን ከባድ ነው። ለምሳሌ ሌላ ቦታ የሚሽት ማድረግ ይቀለዋል። ለምሳሌ ንጽህናሽን ጠብቂ ብሎ አንድ ባል ከሚል ሌላ ሴት ጋር ሄዶ ቺት ቢያደርግ ይቀለዋል። ግን ለምን እሷን መስማት የምትፈልግ አይመስለኝም እኮ። መስማት አለባት እሱ እኮ ነው። አዎ መስማት አለባት። በቃ ጥሩ ጠረን ጥሩ እየሸተትሽኝ አይደለም ምንም እንትን ኃጢያት የለውም። ኦፍ ኮርስ ለምን በቃ መታጠብ ነው፣ ውሃ ነው የሚያጸደው ሰው። በቃ ተነሺ ታጠቢ፣ ተነስ ታጠብ ማለት ነው፣ ኃጢያት አይደለም። እዚህ ድረስ ሰው ዲቴል መነጋገር አለበት ግልጽ። ምክንያቱም መጥፎ ጠረንን መታገስ ሰውን እንድጠላና እንድሰለች ያደርጋል። መጣብኝ ወደ ማለት ትሄዳለህ። ገባ? አዎ መሰላቸት ይመጣል። በግልጽ እንደዚህ አይነት ነገሮች ላይ ማውራት እፈልጋለሁ በግልጽ። በጣም ብዙ ሰዎች ይገጥሙኛል በስራዬ፣ ብዙ ሰዎች አገኛለሁ። እኔ ብዙ ሰዎች ጋር ስለምገናኝ አወራለሁ፣ ማውራት እወዳለሁ። በተለይ ስለ ትዳር ጉዳይ እያንዳንዱ የትዳር መንገድ ሰውን ያስተምራል። ለምሳሌ አንተ ስለ ትዳር የምትሄድበት ሙሉ በሙሉ ትዳሬ ላይ ባልተገብረውም ግን መንገድ ይሆነኛል፣ ትማርበታለህ። ስለዚህ እሰማለሁ፣ አዳምጣለሁ። እና ከብዙ ጊዜ የተፋቱ ሰዎችን እሰማለሁ። ምንድነው መታገዝ ያቃታችሁ በትዳራችሁ? ምን መታገዝ አቅቷችሁ? በጣም ብዙ ሪግሬት እንደሚያደርግ ታውቃለህ። ጸጽታ አሁን በጣም ብዙ ሰዎች በጣም አንተን ሲቀርቡ እውነቱን ይነግሩሃል። በጣም በዲቴል ስታወራቸውና ብዙ ሰው አረ ነው ጸጽተኝ ነው ይላል። ፐብሊካሊ ደስተኛ ይመስሉት ነው። እና መች መሰለ ማየት የሚጀምሩት የሆነ ጊዜ የሆነ በጣም ብቸኝነት ሲሰማቸው የሆነ ጊዜ ማሰብ ይጀምራሉ። እና አንድ ቀን ማለፍ ያልቻሉት ነገር ነው፣ የሆነ ጊዜ ያልታገሱት ነገር ነው ዋጋ የሚያስከፍላቸው። ስለዚህ እነሱን እሰማቸዋለሁ በጣም። አብዛኛው ሰው ሴክስን ያወራል እንደ ምክንያት። በቃ ትቀጣኛለች ይላል፣ በሴክስ ጉዳይ ትቀጣኛለች። ትክክል አይደለም። ለምንድን ነው እንደ መደራደሪያ ሀሳብ የሚሆነው? በቃ ስጋሽ ላይ መብት የለሽም ከተባለ አንድ ሰው ወይም ስጋ ላይ መብት የለህም ከተባለ መብት የለውም እኮ። ያንን ስጋ በአልባሌ መንገድ መጠቀም ነው ትክክል ያልሆነ። በአግባቡ መጠቀም ትክክል መብቱ ስለሆነ ማለት ነው። እሱ ነው የኔ ሀሳብ። የንጽህና ጉዳይ አስምሬ ነው የምናገረው አብዛኛው። እንደውም አሁን ታውቁኝ ለምን እንደዚህ ግልጽ የምትናገሪው እንደዚህ ምናምን ነው። በቃ የንጽህና ጉዳይ ሊሰመርበት የሚገባው ጉዳይ ነው። በቃ ሰው ንጹህ መሆን አለበት። ንጹህ መቅረት የማይችል ነገር ስለሆነ እዛ የንጽህና ጉዳይ ራስን የመጠበቅ ጉዳይ ግዴታዎች ውስጥ ይካተታል። ገባ? መብት አይደለም። ገባ? ግዴታዎቹ ያ ግዴታ ያልኩህ ነገር እዛ ውስጥ ይካተታል። ገባ? አዎ በቃ ግዴታ ማድረግ ያለብህ ነገር እሱ ውስጥ ይካተታል። እና የሴክስ ጉዳይ በጣም ብዙ ሰዎችን አሁን ላይ እያጣላ ያለው ጉዳይ የሴክስ ጉዳይ ነው። ሁለተኛ ደግሞ ሴቶች ከወሊድ በኋላ የሚመጣባቸው ዲፕሬሽን በጣም ብዙ ሰዎችን ከሲስተም ያወጣል። ስልህ ሴቶች ያው በተፈጥሮ ሰው ከወለደ በኋላ ይወፍራል፣ የሚጠበቅ ነገር ነው። ይወፍራል ግን እስከ መቼ?
እስከ መቼ ልጁ አድጎም መሆን የለበትም እስከ መቼ የሚለው ነገር ሊሰመርበት ይገባል። ገባ? እስከ መቼ ይሄን ስጋ አዝለን እንሂድ? እሱን ማሰብ ያስፈልጋል። ግዴታ ውስጥ ይካተታል። እሱ ግዴታ ነው። ሰው ራሱ መጠበቅ አለበት። መንከባከብ ግዴታ ነው። በቃ የምትንከባከበው ለማን ነው? ለባለ ነው። የምትንከባከበው ለሚስት ነው። እኔ በተፈጥሮ ወፍራም ወንድም አልወድም ማለት ዝርክርክ ያለ ወንድ አልወድም። እግዚአብሔር ይስጠው። ባለቤቴ በጣም ጠንቃቃ ነው፣ ስፖርተኛ ነው። በጣም ነው የምወደው ሰውነቱን፣ በጣም ነው የምወድለት ማለት ራሱን የሚጠብቅበትን መንገድ፣ ንጽህናውን የሚጠብቅበት መንገድ እና የሰውነቱን ለእኔ ጣራኑን የሚጠብቅበትን በጣም ነው የምወደው። እኔም እንደዛው ግዴታው ነው ለእኔ ሲል ቆንጆ መሆን፣ ለእኔ ሲል ቆንጆ መሆን ግዴታው ነው። እኔም ለሱ ሲል ቆንጆ መሆን ግዴታዬ ነው። ስለዚህ ስጋህን ተሸክመህ የምትሄደው እስከ መቼ ነው? እያንዳንዱ ጥሩ ሰውነት ያለው ሰው ለፍቶ ነው የሚያመጣው። ስለዚህ ከመሬት ተነስቶ ጥሩ ሰውነት አይኖርም ማለት ነው። ብዙ ነገር ትቶ ነው። አዎ ብዙ ነገር ትቶ ነው። አዎ ያማረ ስፖርት ሰርቶ ምናምን ነው የሚያመጣው አይደል? እስከ መቼ የሚባለው ነገር ትዳር ላይ ሊሰመርበት ይገባል። እና ወንድ ልጅ ወይም ሴት ልጅ ያንተን ሰውነት የመቻል ግዴታ አለበት ብዬ አላስብም። በጤና ጉዳይ የመጣ ጉዳይ ካልሆነ በስተቀር በህመም ጉዳይ በጤና መቃወስ የመጣ ጉዳይ እሱ ኮንሲደር ይደረጋል። ግን በእኔ ስንፍና የሚመጣ ጉዳይ ኮንሲደር አይደረግም። በእኔ በኩል ነው የምልህ። ግዴታው አለመወጣት ነው። ግዴታ ስንፍናም ነው። ስለዚህ ሴቶች ከወለዱ በኋላ ባል ግዴታው ምንድን ነው? ኃላፊነቱን ተወጥቶ የሚወዳትን ሚስቱን መመለስ ነው። የዛ ጊዜ ነው የብዙ ወንዶች ወደ ሌላ ከመሄድ ይልቅ እሷ ላይ መስራት፣ እንቅስቃሴ እንድታረግ ማድረግ፣ ማበረታታት